ሰውየው ስልክሽ ላይ በተደጋጋሚ እየደወለ ነበር። ከዛ ዘጋሁት። ሰውነቴን ያቆሸሽከው አንሱ ደግሞ በህይወቴም እየመጣ ታሰቃየኛለህ እንዴ? ለምን? ተበዳይ እኮ ነሽ እትዬ። በእነሱ ምክንያት እኮ እንደዚህ መታመም የለብሽም አንቺ። እንግዲህ ይሄን ነገር የምናውቀው እኔና እሷ ብቻ ነን። ስለዚህ እሷን ካልጠረጠርሽ የምጠረጥሪው ይሄን ብቻ ነው ማለት ነው። ይኸውልሽ እኔን ማፈላለግ እንደጀመርሽ አውቄያለሁ። እሱን ነገር አሁኑን እንድታቆም ይፈልጋል። ቆይ ግን ማን ነው እየተከታተልሽ እንደሆነ የነገረው? መዲ፣ ለፖሊስ መናገር አልችልም። ሰማኛለህ? ከዚህ በኋላ እንዳትከተለኝ፣ ከዚህ በኋላ ወደዛ ቤት ተመልሰን እንዳትመጣ። ተግባባን? አንዳንድ ጊዜ ያጋጥማል ራስ ምታት። እርጅ ምንድነው? እርጅ የኔ ፍቅር እባክሽ ነቂ። መዲ ምንድነው ነች? ኧረ እኔ እንጃ፣ እኔ ምንም አላውቅም ጋሼ። ወይኔ ጉዴ! መዲ ካልሆነ ሆስፒታል ወሰዳት እንዴ? አይ ይሻላታል። እስኪ ራስ ምታት ምናምን አንዳንድ ጊዜ እንደዚህ ያደርጋል። እኔ አይመስለኝም። ሰሞኑን በጣም እየተጨናነቀች ነበር። ኧረ ልጅቱ ቀረች እኮ። ውሃውን አድርግላት እንጂ እዛው ቀረች። እርጅ ጋሼ ክብሪት እኮ ጥሩ ነው አንዳንድ ጊዜ። ቆይ ግዴልሽ መዲ ሆስፒታል ይዘናት እንዴ? አይ ክብሪት ጥሩ ነው። ቆይ ክብሪት ላምጣላት አንዴ። እሺ ቶማይ ጓደኛ የማይታመንበት ዘመን። ወይትዬ ምን ላድርግሽ? በገንዛ ጓደኛሽ እንደዚህ ትፈተኝ? እኔ እንኳን እውነቱን እያወቅኩኝ ላድንሽ አልቻልኩም። እኔ ምስረኛ ሆኛለሁ። እሺ ምንድን ነው ማድረግ ያለብኝ? ምን ይሻለኛል? ወይዘሮ ራሂል በስጦታዬ መቼም እየተዝናናሽ ይመስለኛል። ሄሎ ዝም ማለት ምንም አያዋጣሽም። ብታናግሪኝ ይሻልሻል። ቆይ እነማን ናቸው? ቆይ ከትዬ ምንድን ነው የሚፈልጉት? ምንድን ነው የሚሻለው? ቆይ ትዬም በምን አይነት መንገድ ነው መርዳት የምችለው? ቆይ ምንድን
ምንድነው ላረግላት የምችል? አቤት መጣው ጋሼ። መዲ ይኸው ጋሼ ግዴለሽ ሆስፒታል ነች። አይ ምንም አትሆንም። ባለፈውም እንደዚህ አርጓታል። እንዳትነግሪው ስላለችኝ ያልነገርኩ። ይሄ ነገር ተረግሟል። ግዴለሽም ይሄ ነገር ከተረጋገመ ሆስፒታል ብንሄድ ይችላል። ግድ የለም ጋሼ ይሄን እናርግላት። ማን ነው? እኔ እንጃ ጋሼ። እሺ ከፍተሽ ነይ። እሺ መጣው እርች ደህና ነሽ? ደህና ነሽ እርች? ምን ሆነሽብኝ? እርች የት አለ? ምን ሆነሻል እርች? የት አለ? እርች ተረጋጊ እንጂ። ወይ ካልሆነ ሆስፒታል እንሂድ። ኧረ ደህና ነኝ። ምን ሆነሽብኝ? እሺ ቆይ አረፍ በይ። ምን ሆነሽው እርች? ደህና ነኝ። መች መተህ ነው? እኔ ትንሽ ቆየሁኝ እርቺ። ወይ ግድ የለሽም ወይ ሆስፒታል እንሂድ። ኧረ ደህና ነኝ። እኔ ፍቅር በቃ አይዞሽ አለሁልሽ። መጥቻለሁ። አቤት ማን ልበል? ራሄል አለች። እትዬ አለች። ግን አንተ ማን ልበል? መባ እባላለሁ። ጓደኛዋ ነኝ። መግባት ይችላል? እትዬ ትንሽ አሟት ነው። ምን ነው? ምን ሆነች? ኧረ ቀስቀስ ሰውዬ ጤና የለውም። እርች እባክሽ እሺ ብዬሽ ሆስፒታል ሂጅ። ደህና ነኝ የእኔ ፍቅር። ዝም ብለህ ነው አንተ። ወዲያ ሞታ ሪች ምንድን ነው? አመማት እኮ ብላኝ። ኧረ ደህና ነኝ። እንዴት መጣ? ምን ስልክሽ ላይ እኮ ደጋግሜ ስደውል ስልክሽ አይነሳም። ምን ሆናብኝ ነው ብዬ ስጨነቅ ላይሽ መጣው። ምን ነው? ምንሽን ያመምሽ? ደህና ነኝ አመሰግናለሁ መባ። እና ለዛ ነው ስልክሽን ያጠፋሽው? ስልክ? እትዬ ስልኩን እኔ አስቀምጨዋለሁ። እሺ መዲ፣ ባለቤቴ ነው ታውቀው። ውይ ሪች እኮ ስላስጨነቀችኝ ትኩረቴን እሷ ላይ አደረኩኝ። መባ እባላለሁ። ሄኖክ እባላለሁ። ሪች ህመምሽ የከፋ ከሆነ ግን ለምን ሆስፒታል አንሄድም? ደህና ነኝ በቃ ሂድ። እንዴ እንደዚህ ሆነሽማ እንዴት ትቼሽ እሄዳለሁ? ሪች ማን ነበረ ስምን አልከኝ? መባ እባላለሁ። አቶ መባ። ሪች እንደምታያት ደህና ናት። ካስፈለገ ደግሞ እኛ ሆስፒታል እንወስዳታለን። ስለዚህ አንተ እዚህ ምንም አታርግ። እባክህ ትወጣልኝ። ትንሽ እባክህ ውጣልኝ። መዲ እስከ በረሽኝ። እሺ ጋሽ እና ልሸኝ? አያስፈልግም፣ ራሴ እወጣለሁ። ሪቺ ካመመሽ ግን በየትኛውም ሰዓት ደውይልኝ እሺ? በየትኛውም ሰዓት እና ልሸኝ? ምን ነው? እኔን ለማስወጣት ቸኮልሽ? አይ የሄድክ መስሎኝ ነው። ይቅርታ። ተመልሼ እመጣለሁ። እሺ? አትምጣ፣ አትመላለስ፣ ችግር የለውም። እትዬ ደህና ናት፣ ተሽሏታል። አይ እመጣለሁ። እንደዚህ ሆነ አይቻትማ እንዴት ዝም እላለሁ? ቆይ አንተ ማን ነህ?
ማን ነው? እኔ እንጃ። ማለቴ የሳሪ ባል ነው። ሳሪ ነው ወካት የኔን ጓደኛ። እሺ የሳሪ ባል። ይኸውልህ እኔ ምንም አውቀው ነገር የለም። ትናንትና ሳሪን ቀጥሬያት ነበር እና እሷን ቀጥሬ ቁጭ ብዬ ጠበቅኩኝ። እሱ መጣ። እርች አሁን አሞሻል። ምንም ነገር ልናገርሽ አልፈልግም። ግቢና ረፍት አድርጊ። ደህና ነኝ ግን የነገርኩ። እሺ እኔ ስላመመኝ ትንሽ አየር ተቀበይ ልምጣ። ይሄን እየተናደብኝ ነው አይደል? እኔ ምንም የማውቀው ነገር የለም። እርች ከመምሽ ደውይልኝ። ካፌ ነኝ። እዚህ ውስጥ ያለውን ነገር ምንም ነገር አላየሽም አይደል? አዎ ማለት ያላየሁት። ሄኖክ አይቶታል? አይ አላየሁም። እርግጠኛ ነሽ መዲ? አዎ እርግጠኛ ነኝ። እንዳያዩ ብዬ አንስቼ ደብቄ ያስቀመጥኩት። አመሰግናለሁ። እሺ መዲዬ፣ ከትልቅ ችግር ነው ያወጣሽኝ። እሺ ሰውየው ስልክሽ ላይ በተደጋጋሚ እየደወለ ነበር። ከዛ ዘጋሁት። ማን ነው ሰውየው? እና አነሳሹ እንዴ? አዎ አነሳሁት። ደረሰሽ ስጦታው ምናምን ሲል ስልኩን ዘግቼ ያስቀመጥኩት። ቆይኔ ሰውዬ ከኔ ምንድን ነው የሚፈልገው? ምንድን ነው ቆይኔ የሚያሰቃየኝ እንዴ? ማን ነው? ሪቸኔ ላይ ሌላ ሰው? በጭራሽ አታረጉም። ቆይ እንደዛስ ቢሆን ቤት ድረስ ይመጣ ነበር እንዴ? እሺ ቆይ ታዲያ ማን ምንድን ነው እንደዛ ሲያደርገኝ ነበር? ሪቸኔ ላይ ሌላ ሰው ባትለምድ ሳክፋት ለምን እንደዛ ይዘገነናል? ለምን ተርቀኛለች? አምላኬ ቆይ ምንድን ነው እየተፈጠረ ያለው? ሁሉም ነገር ያስጠላል። በጣም ያማል። ሪች የማቃት የምወዳት በልቧ እርግጠኛ የኔ ናት የምላት ሴት ድንገት የማላቃት ስትሆንብኝ ምን ላድርግ? አሁንማ ምን ማድረግ እንዳለብኝ ራሱ በጣም ግራ እየገባኝ ነው። ስጦታዬ እንደዚህ ያስደነግጣል እንዴ? ሰውነቴን ያቆሸሽከው አንሱ ደግሞ በህይወት እየመጣ ታሰቃየኛለህ። እባክሽ አታለቃቅሽብኝ። እኔ ደወልኩት የአንቺን ለቅሶ ልሰማ አይደል? እባክህ ቆይ ምን አደረግኩ? ቆይና ለኔ የምትጫወትብኝ እኔ ምን አድርጌ ነው እንዴ? አሁን እምልሽን ካላደረግሽ ይህንን ፎቶ ከነ ቪዲዮ ነው ለባለቤትሽ መልከው። እሺ ንገረኝ፣ ምን ላድርግ? ይኸውልሽ
እኔን ማፈላለግ እንደጀመርሽ አውቄያለሁ። እሱን ነገር አሁኑን እንድታቆም ይፈልጋል። እሺ አቆመዋለሁ። ሁሉንም ነገር እተዋለሁ። በጭራሽ ልታታልኝ እንዳትሞክሪ። ይኸውልሽ እኔ ጥላሽ ነኝ። የምታደርጊውን እያንዳንዷን ነገር አውቃለሁ። ሌላ ነገር ለማድረግ ብሞክሪ ግን እመኝ፣ ፎቶና ቪዲዮውን ለባለቤትሽ እልከዋለሁ። እሺ ተዋለሁ። እባክህ አንተም ተወኝ እባክህ። በቃ ተወኝ፣ ከህይወት ይውጣልኝ። ድሮም ደረሽብኝ እንጂ አልደረስኩብሽም። እሺ ስቄ በዛ። እሺ ቆይ አሁን ሄሎ ቲና፣ እንዴት ነሽ? ምን ነው በሰላም ነው? ጠፋሽ እኮ ቤት ራሱ። አይ ስለ ሪቾ ጉዳይ ላወራሽ ፈልጌ ነበር። መቼ ትመጫለሽ ቤት? ኦኬ በቃ ጥሩሽ፣ ደውይልኝ ለማንኛውም። እሺ ቲናዬ፣ ቴንክ ዩ። ሻይ ጠጪ እትዬ። ግን ለምን ማንም ሳያውቅ ማንም ሳይሰማ ፖሊስ ጣቢያ ሄደሽ አታመለክችም? ቆይ አንቺ ሁሉ ነገር እንዴት ልታውቂ ቻልሽ? እንደ አጋጣሚ ነበር የሰማሁሽ። ከዛ ደግሞ ስትወድቂ ፎቶዎቹን አየዋቸው። መዲ፣ ለፖሊስ መናገር አልችልም። እንዴ ለምን? ተበዳይ እኮ ነሽ እትዬ። በእነሱ ምክንያት እኮ እንደዚህ መታመም የለብሽም አንቺ። ሁለት ምርጫ አለ። አንደኛው ወንጀለኛው ለፖሊስ አሳውቄ ማሳሰር፣ በዙሪያዬ ባሉ ሰዎች መጠቋቆሚያ መሆን፣ ባሌን፣ ትዳሬን፣ ፍቅሬን ማጣት። ሁለተኛው ደግሞ ህመሜን ዋጥ አድርጌ ዝም ብዬ መኖር። ጋሽ እኮ ይገባዋል፣ ይረዳል። ግን ከዚህ በላይ መታመም የለብሽም እትዬ። መረዳት ብሎ ነገር የለም። ከነገሩ በላይ መጠቋቆሚያ መሆን ያማል መዲ፣ ያማል።
ምን ይሻላል እትዬ? ምን አሰብሽ? ዝም ዋጥ አድርጎ መኖር። በጣም ፈጣን ነህ። ምንም አልጠበቅኩም ነበር። አልገባኝም። እየተከታተልከኝ ነው እንዴ? ለምን እከተላለሁ? ቆይ አንተ ማን ምን እንደምፈልገው ነው? ስንቴ ልንገርህ? ነገርኩህ አይደል እንዴ? መባ እባላለሁ። ጥሩ። ለምን እንደምትከተለኝ? አረ እንዲሁ ለሰላምታ ነው። ቆይ ራሂል ደህና ናት? ሰውዬ ሌላ ነገር አስበህ ከሆነ እኔም ባለትዳር ነኝ። ትሰማኛለህ? ከዚህ በኋላ እንዳትከተለኝ። ከዚህ በኋላ ወደዛ ቤት ተመልሰህ እንዳትመጣ። ተግባባን? እኔ ምን ማድረግ እንዳለብኝ ግራ ገብቶኛል። በጣም ጨንቆኛል። ማለት የተፈጠረ አዲስ ነገር አለ እንዴ? ያ የተረገመ ሰውዬ ደውሎ ነበር እና ሰውየው ያን ቀን ማታ የነበረውን እንዳለ በፎቶና በቪዲዮ ይዞታል። እኔ እሱን እንደምከታተለው አውቋል እና መከታተሉን ካላቆምኩኝ ፎቶውንም ቪዲዮውንም ለባሌ እንደሚያሳይ ነገረኝ። ቆይ ግን ማን ነው እየተከታተልሽ እንደሆነ የነገረው? እኔ አላቅም ቲና። ሁሉንም ነገር እያወቀ ነው። እኔ መከታተል አትችይም፣ ማቆም አለብሽ አለኝ እኮ። እንዴት ነው የሚያውቀው? የሆነ ሰው ካልነገረው ወይ ደግሞ ስልክሽ ካልተጠለፈ? እኔ እንጃ። ማን ሊነግረው ይችላል? ቆይ ያቺ ሰራተኛ ናታ መዲ። ኧረ አታረገው። ኧረ እሷ ለእኔ ራሱ ተጨንቃልኝ ነበር። ኧረ ተጨንቃልሽ ነበር? አስመሳይ ቢያት ሁሉን ነገር በር ላይ ተደብቃ አንድ ባንድ እየሰማች አልነበር እንዴ? ትጨነቅልኛለሽ እስቲ ትንሽ አታፍሪም? ሪች ለነገሩ አንቺ ሰው የማመን ችግር አለብሽ። ማንም ሽጦሽ እኮ ይገባል። እሺ ቆይ ምን ለማግኘት ብላ ይሄን ነገር ታደርጋለች? የኔ ቆንጆ ብዙ የሚቀናበት ነገር እንዳለሽ አታውቂም እንዴ? በኔ? ኧረ ተይ ቲና። ኧረ እሷ ይሄን አታደርግም እንዴ? እኔ እንጃ። እኔ እንደዛ አይመስለኝም። እንግዲህ ይሄን ነገር የምናውቀው እኔና እሷ ብቻ ነን። ስለዚህ እሷን ካልጠረጠርሽ የምጠረጥሪው ይሄን ብቻ ነው ማለት ነው። እንዴ ቲና ኧረ ተረጋጊ። ደግሞ እኔ አንቺ ምን ብዬ ነው የምጠረጥርሽ? እሺ ለማንኛውም ርቺ በዚህ ሰዓት የምታምኚውን ሰው መምረጥ አለብሽ። ካልሆነ ግን ገደል ትገቢያለሽ። ቲና ቆይ ምንም ነገር እንዳልተፈጠረ ዝም ብዬ ልቀመጥ? ሰውነቴን አርክሶት ትዳሬን ለማፍረስ ጫፍ ላይ የደረሰ ነገር እኮ ነው። በቃ ዝም ብዬ ልቀመጥ? ሪቺ በቃ አማራጭ የለንም። ሌላ ነገር ከሞከርሽ ችግር ውስጥ ትገቢያለሽ። በቃ ታያቸው። አይ በተአምር አልተውም። የእጁን ያገኛል። አርፌማ ልቀመጥ። እንግዲህ ካልሽ ምን ይደረጋል? እንደፈለግሽ። ምን ሆነሽ ነው እስካሁን ይገርምሽ? አልቅ ብላኝ ነው። እና ምን ላድርግ? ይሄን ሁሉ ሰዓት እዚህ ጠብቅሽ? አሁን ውስጥ ነው ያለችው። እንደ ተባባልን ገብታ አድርግ። ሁሉ ነገር እንዳሰብነው መሆን ያለበት። እሺ ምንም እንዳታስቢ። ሁሉም ነገር ባልሽው መንገድ ይፈጸማል። እሺ እና ልግባው? አይ አሁን አይሆንም። ከአንድ ከ30 ደቂቃ በኋላ ትገባለህ። አሁን ና ውረድና እናውራ። እታችን ጠብቃት።
እትዬ ምን ልስጥሽ? ምን ፈልግሽ? አይ ምንም አልፈልግም። ስልክሽን ስጭኝ እስኪ። የኔ? አዎ ያንቺ መቼስ የኔን አልልሽ። አይ ምን ፈልግሽ ብዬ እኮ ነው። ስጭኝ። ምን አስፈራሽ? ውስጡ የሚያስፈራ ነገር አለው እንዴ? ኧረ እኔ የምፈራው ነገር የለኝም። ስጭኝ። የምትፈልጊው ነገር ካለ እኔ ላሳይሽ ብዬ ነው። ሰዎቹ ሁሉንም መረጃ እየደረሱበት ነው ማለት እኔን ጠርጥረሽ ነው እትዬ? እሺ ቆይ እኔ ማን ልጠርጥር? ቲናና አንቺ ናችሁ ይሄን ነገር የሰማችሁት። ቲና ደግሞ አብሮ አደጌ ጓደኛዬ ናት። እንዴት እሷን እጠረጥራታለሁ? እኔም እኮ ሰው ነኝ እትዬ፣ ሰው ነኝ፣ ሃይማኖተኛ ነኝ። በእንደዚህ ነገር መጠርጠር የለብሽም። ግን ይህን ማየት የሚያስደስትሽ ከሆነ እንጂ ይፈልግሽው ነኝ እንኪ። አሁንስ እኔ ሁሉም ነገር እየተወሳሰበብኝ ነው። እኔው ተበድዬ እኔኑ እያሳደዱኝ ምን ማድረግ እንዳለብኝ አላውቅም እትዬ። ይሄ ነገር ግን ምንም የሚያበቃ አይመስለኝም። ምናልባት ግን አንቺን ለመጣል ታስቦ የተደረገ ሴራ ይመስለኛል። ቆይ ማን አስቦ እኔን ለመጣል ይሞክራል? እኔ እሱን አላውቅም እትዬ። ግን በያዘው መረጃ እያስፈራራሽ፣ ያለ ባህሪሽ ያለ አመልሽ እያስፈራራ የማትፈልጊውን ነገር ሊያስደርግሽ ይችላል ብዬ ፈርቻለሁ። ይሄ ነገር የሚያበቃው ደፍረሽ የሆነ ነገር ማድረግ ስትጂ ብቻ ነው። አላደርግም በጭራሽ። የዚህ ነገር መጨረሻ ምን ይሆን? ኧረ ምን አይነት ውጥንቅጥ ነው! ግራ የገባ ነገር። ደግሞ ሳሎኑን ላስተካክል እንጂ። አንተ ኮቴም የለህ እንዴ? እየተጣራሁ ነው የገባሁት። አልሰማሽኝም እንጂ። እትዬ የለችም። አለች። ሂጂና ጥሪያት። የለችም አልኩ እኮ ሰውዬ። ማዲ እቺ እንዴት ነሽ? ማዲዬ ውስጥ ግቢ እንዴ። መባ ስለተጨነክልኝ በጣም አመሰግናለሁ። ግን እኔ አሁን ተሽሎኛል። እሺ መመላለስ አይጠበቅብን። ላወራሽ ነው የመጣሁት። ምን እንደምታወራኝ? የዛን ዕለት ማታ ስለተፈጠረው ምንም ነገር መስማት አልፈልግም። አሁን የባለቤቴ መምጫ ሰዓት ስለሆነ እባክህ ከዚህ ከቤት ቀጥ ብለህ ውጣልኝ። የሚገርመው ነገር ግን እሱ ነው። ምኑን? አልሄድም። አልሄድም ማለት ምን ማለት ነው? ከዚህ በኋላ እዚሁ ነው የምኖረው። ምን? ማንህና ነው አንተ እዚህ ቤት የምትኖረው? እኔ ማን እንደሆንኩ ቀስ ብለሽ ትረጂዋለሽ። ግን ከዚህ ቤት ከእንግዲህ አልወጣም። እየቀለድክ ነው አይደል? ኧረ በጭራሽ። አይ ካልሽ ግን ያን ማታ ያደረግሽውን እያንዳንዱን ነገር ለባለቤትሽ ነው የምነግረው። ምን? አንተ ነው ያበላሽ? አንተ ያቆሽሽ? ጠንቀኛ ለበኔ አራትዬ ቆይ እየተነፈሰ አይደለም።